ወይንም በረኪናን መጠቀም ለአቶፒክ ደርማታይተስ ጥሩ ይሆናል እና ይሄ ነገር ትንሽ ከቤተሰብም ጋር የመያያዝ ነገር አለው። የችፌ አይነት ሽፍታ ይለያል። ያው ብዙ አይነት ሽፍታዎች አሉ። የቆዳ አስም ወይም አቶፒክ ደርማታይተስ የተመላላሽነት ያለው ህመም ነው። በአብዛኛው የሚታየው ህፃናት ላይ ነው። ታጠቡም ይባላል አይደለ? በሳምንት አንዴ ወይ በ15 ቀን አንዴ የትኛው ነው የተሻለ ነው? ሰላም ጤና ይስጥልን ውድ ፕሮግራማችን ተከታታዮች፣ ይሄ ደስታ ጤና ፕሮግራማችን ነው። ደስታ ጤና በደስታ መልቲ ሚዲያ እና ፕሮዳክሽን ተዘጋጅቶላችሁ የሚቀርበው ፕሮግራም ነው። እኔ ፕሮግራማችሁ አዘጋጅና አቅራቢ ነኝ። ዶክተር ሚዛን ጸጋ ይባላለሁ። ዛሬ ይዣት የመጣሁት እንግዳ ዶክተር እድላዊት ይጥና ትባላለች። እስቲ ዶክተር እድላዊት ደግሞ ራሷን ታስተዋውቅ። አመሰግናለሁ ዶክተር ሚዛን። ዶክተር እድላዊት ይጥና እባላለሁ። የቆዳና አባላዘር ህክምና ስፔሻሊስት ነኝ። አመሰግናለሁ ዶክተር እድላዊት፣ ጥሪያችንን አክብረሽ እዚህ ድረስ መጥተሽ ለውይይት ስለመጣሽልን እናመሰግናለን። ዛሬ የምንወያየው ስለ ቆዳ አስም ነው። ያው የቆዳ አስም ቃሉ ልክ ነኝ አይደል? ማለት ብዙ ጊዜ የምንጠቀመው ቆዳ አስም ነው። አንዳንዴ ደግሞ እንደ ችፌ ምናምን ይባላል መሰለኝ አንዳንዴ ለታካሚዎች ገለጻ ስናደርግላቸው። የቆዳ አስም ማለት በእንግሊዘኛው አቶፒክ ደርማታይተስ የሚለው አይነት ማለት ነው። እሱ የቆዳ አለርጂ የሚለው አንዳንድ ሰው ችፌ ሞር እንትኑን ነው የሚያሳየው። ይሄ ቆዳ ላይ የሚወጣው ነገር ሽፍታው የችፌ አይነት ሽፍታ ይለያል። ያው ብዙ አይነት ሽፍታዎች አሉ። ችፌ የሚባለው ኤክስፕላናተሪ ህመሙን ባያብራራው ግን የሚወጣውን የሽፍታ አይነት ምልክቱን በደንብ ይገልጸዋል ከአማርኛ አንፃር ብዬ አስባለሁ። ብዙ ጊዜ ትልልቅ ሰዎች ያውቁታል፣ ይጠቀሙበታል። ኦኬ፣ እስቲ ለተመልካቾቻችን ቆዳ አስም ምንድን ነው የሚለውን እንግለጽላቸው እስቲ። የቆዳ አስም ወይም አቶፒክ ደርማታይተስ የተመላላሽነት ያለው ህመም ነው። ዋና መገለጫዎቹ የቆዳ ድርቀትና ማሳከክ ነው። እሱን ተከትሎም ይሄ የሽፍታ አይነት የሚወጣ የራሱ አይነት የሽፍታ አይነት ይኖረዋል ማለት ነው። ሽፍታው ምን አይነት ነው የሚሆነው? ትናንሽ እብጠቶች ይኖሩታል። ቀላ ያለ ነው እና ከላዩ ላይ እንደ እዥ አይነት ነገር ሊኖረው ይችላል። እየቆየ ሲመጣ ደግሞ ሞር እየደረቀ ይሄ እዥ የነበረው ነገር ደረቅ ቆዳ ማለት ይመጣል እና ቆዳው ደግሞ እየወፈረ ይመጣል እና ተመላላሽ ነው። ብዙ ጊዜ በራሱ ሊድን ይችላል፣ ተመልሶ ደግሞ ከእንደገና ሊመጣ ይችላል። የመመላለስ ጸባይ ያለው በአብዛኛው የሚታየው ህፃናት ላይ ነው። ህፃናት ላይ ከ5 ዓመት በታች በአብዛኛው ይታያል። ከ2 ዓመት በታች ደግሞ በበለጠ ሁኔታ ይታያል ማለት ነው። በሁሉም እድሜ ክልል ግን ያው ሊመጣ የሚችል ነገር ነው። እድሜያቸው እየጨመረም ሲሄድ ለመጀመሪያ ጊዜ የሚያጋጥማቸው ሰዎች ይኖራሉ። ትልልቅ ሰው ላይ ሊወጣ ይችላል። ግን የሚወጣው አይነት ሽፍታ የህፃናትና የትልልቅ ሰዎቹ በመጠኑ ልዩነት ሊኖረው ይችላል። ስለዚህ ምልክቶቹ አሁን በእድሜ ደረጃ ይለያያል ይመስለኛል። አቶፒክ ደርማታይተስ ወይም የቆዳ አስም ህፃናት ላይ የሚኖረውና አዋቂ ላይ የሚኖረው ምልክቶች ይለያያሉ አይደለ? አሁን ለምሳሌ ህፃናት ላይ ሲሆን ፊት አካባቢ ላይ ይሆናል እና ይሄ ኤክስተንሰር የሚባሉ ሰርፌሶች በጀርባ በኩል ያሉ የቆዳ ክፍሎችን ላይ ይወጣል። አዋቂ ላይ ደግሞ እንዲህ መገጣጠሚያ አካባቢ ላይ እንደዚህ አይነት ምልክቶች ይታያሉ አይደለ? ታይሙ በልጅነትና በአዋቂነት የሚወጣበት ምልክት ይለያያል። እንደየእድሜው የሚወጣበት ይለያያል። አሁን እንዳልሽው ከ2 ዓመት በታች ህፃናት ላይ በጣም በብዛት የሚወጣው ጉንጫቸው አካባቢ ነው። ጉንጫቸው አካባቢ ይሄ በቅላት ሊጀምር ይችላል መጀመሪያ አካባቢ። ከዛ ትንንሽ ሽፍታዎች ሊኖረው ይችላል። ከዛ እንደ ማጀት ነገር እርጥበት ያለው የመምሰል ነገር ፈሳሽ አይነት ነገር ይወጣዋል ማለት ነው እና በጣም ነው የሚያሳክካቸው፣ በጣም ያሳክካቸዋል። ከጉንጫቸው በተጨማሪ ሌላ ቦታም ሊወጣ ይችላል። እጅና እግር የውጭኛው ኤክስቴንሰር የሚባለው ወይም የውጭኛው የእጅና የእግር ሙሉ እግር ላይ ሊወጣ ይችላል እንደየ ክብደቱ ደረጃ።
ሌላ በማንኛውም ቦታ ላይ ሊወጣ ይችላል። ሌላ ህጻናት ላይ ጸጉራቸው ላይ ራሱ ሊወጣ ይችላል። ይሄ ሊዥን ማለት ነው። ግን ያው ብዙ ኮመን አይደለም ጸጉር ላይ። ዳይፐር አካባቢ ላይ ኮመን አይደለም። አዎ አቶፒክ ደርማታይትስ እሱ አንድ የሚለየው እሱ ነው። ዳይፐር አካባቢ ላይ ሌሎች ደርማታይትሶች ናቸው እንጂ የቆዳ አስም ይሄ በዳይፐር የሚሸፈን አካባቢ ላይ አይወጣም። ሌላኛው ከ2 አመት እስከ 12 አመት ያሉ ህጻናት ላይ የሰውነት ይሄ እጥፋት ያልሻቸው ቦታዎች አሉ። የእጅና የእግር የምናጥፍባቸው ቦታዎች እዛ ጋር ይወጣል። በኋላም በኩል እግር ሆኖ በኋላ በኩል የሚታጠፍበት ጋር ይወጣል። አንገት ላይ፣ አይን ዙሪያ፣ ፊት ላይ ሊወጣ ይችላል። ከ12 አመት በላይ ያሉም ላይ እንደዛው በተመሳሳይ እጅና የእግር እጥፋቶች ላይና ፊት ላይ፣ አይን አካባቢ ሊወጣ ይችላል። የውስጥ እጅ ላይ ሌላ ደግሞ በተጨማሪ የውስጥ እጅ ላይ ሊወጣ ይችላል። ይሄ የሚወጣበት ቦታ ማለት ነው። የሚወጡት የሽፍታ አይነቶች ግን በጣም ተመሳሳይ ናቸው ሁሉም ጋር። በጣም ማለት ይሄ የማሳከኩ ነገር፣ ቀይ የመሆኑ የማጀቱ ነገር ይኖራል። ብዙ ጊዜ በሱ ነው የሚለየው ማሳከኩ። በሱ ነው ማሳከክ በጣም ዋናው እንትን ነው። አሁን አንዳንድ ሰው አይን አካባቢ ላይ መጥቆር ነገር አለ። እዛ አካባቢ ላይ የቆዳ እንደ መሸብሸብ አይነት ነገር እሱም ከአለርጂ ጋር ተያይዞ የሚመጡ ነገሮች ነውና ከሱ ጋርም የሚያያዝ ነገር አለው። አዎ እንደውም ይሄ አይን አካባቢ የሚወጣው ነገር ራሱ በእንግሊዘኛ ስሙ ሞር ይሄ ከአለርጂ ጋር ተያይዞ የሚወጣ ጥቁረት አቶፒክ ሻይነር ነው የሚባለውና የሆነ ሻይነር ታውቂዋለሽ፣ እንደዛ አይነት ነገር አለርጂ ሪስክ ያለባቸው ነው አቶፒክ ሂስትሪ ታሪክ ያላቸው ሰዎች ላይ ነው ጥቁረቱ ብዙ ጊዜ የሚወጣው። እንደዚህ አይነት ስያሜ ነው ኢቭን ያለው ማለት ነው። ሌላ ደግሞ ሁሉም የአቶፒክ ደርማታይትስ ወይም የቆዳ አስም ታካሚዎች ላይ ጠቅላላ የሆነ የቆዳ መድረቅ ይኖራል። ሌላ ኢንፌክሽን ሲኖረውም ደግሞ ለየት ሊል ይችላል አይደለ? ለምሳሌ ሙቀት ሊኖረው ይችላል፣ ሊቀላ ይችላል፣ እንደ ቢጫ ነገር ሊኖረው ይችላል። የኢንፌክሽን ምልክቶቹንም ብዙ ጊዜ ተጋላጭም ናቸው እንደ የቆዳ ችግር ያለባቸው ሰዎችና ኢንፌክሽን ሲኖርም ተጨማሪ አንቲባዮቲክስ ስለሚያስፈልጋቸው ታካሚዎች ይህንንም ቢያውቁት ጥሩ ነው ብዬ ስላሰብኩ ነው። ልክ ነሽ፣ በደንብ ገልጸሽዋል። ኢንፌክሽን ሲኖረው ተጋላጭ ናቸው። ይሄ የማጀቱ ነገር ቢጫ እየሆነ ይመጣል። እላዩ ላይ ድርቅ ያሉ ይሄ ሃኒ ክረስት ነው የሚባለው እንደዚህ አይነት ነገሮች ሊኖሩ ቢጫ ከለር ያላቸው ድርቅ ያሉ ነገሮች ቅርፍ የሚሉ አይነት ነገሮች ሊወጣ ይችላል። ኢንፌክሽን የመኖሩ አንድ ምልክት እሱ ነው ማለት ነው። ምን ያመጣዋል የቆዳ አስምን? የቆዳ አስምን የሚያመጣ ይሄ ነው ተብሎ የሚጠቀስ አንድ ምክንያት ወይ ሁለት እንደዚህ ተብሎ የሚቀመጥ ነገር የለም። በጣም ብዙ ምክንያቶች ነው ያሉት። ካሉት ብዙ ምክንያቶች ያው ተደማምረው ነው የቆዳ አስም ሽፍታ እንዲወጣ የሚሆነው ማለት ነው። ጠቅለል አድርገን ለማየት በሶስት ከፍለን ማየት እንችላለን። ይሄንን የሚያመጧቸውን እንደ ምክንያት የሚጠቀሱትን ነገሮች ማለት ነው። የመጀመሪያው ቆዳችን የውጭኛው ክፍል ላይ የሚኖር ክፍተት ነው እና አንደኛው ለቆዳ ጤንነት የሚጠቅመው ፊላግሪን የሚባል ፕሮቲን አለ። እሱ ፕሮቲን ፈንክሽኑ ሊቀንስ ይችላል። እሱም የጄኔቲክ ፋክተር አለው። የእሱ ፈንክሽን ምንድነው? ለቆዳችን እንደ ተፈጥሯዊ እርጥበት ይሰጣል። ፊላግሪን የሚባለው በሚሰባበርበት ጊዜ ወይም በዛው በኤንዛይማቲክ ፕሮሰሶች በሚሰባበርበት ጊዜ ለቆዳችን እርጥበት ይሰጣልና እሱ ይቀንሳል እነኛ የቆዳ አስም ታካሚዎች ላይ ማለት ነው። የላይኛው የቆዳ ክፍል ላይ ያለው የቆዳ አካል ያው እርጥበትን መቆጠብ ሲያቅተው ማለት ነው አንደኛው አይደል? እርጥበትን በደንብ በራሱ መፍጠር አይችልም። መፍጠር አልቻለም። ኦኬ። ከዛ ለቆዳችን ላይ ጠቃሚ የሆኑ ቅባቶች አሉ፣ ሊፒድስ የምንላቸው ማለት ነው። እነሱም የቆዳ አስም ፔሸንቶች ላይ በጣም የቀነሱ ነው የሚሆኑት። አንደኛው ሴራማይድ የሚባለው በጣም ስለዚህ ቅባትነቱም የቆዳ ቅባትም መቀነስ። አዎ ሞር የቆዳችን ሴሎች በደንብ እርስ በርስ እንዲጠባበቁና በደንብ ራሳቸውን ከውጪ ከሚመጣ ማንኛውም እንትን ያው ከውጪ መጠበቅ ነው አንድ የቆዳ ጥቅሙ አይደለም። ከኢንቫይሮንመንቱ ወደ ውስጥ የሚገባ ነገር ለመከላከል እነኛን ነገሮች ለማጠንከር
እነኚህ ሊፒዶችም ከሴሎቻችን ጋር አንድ ላይ በመሆን ይሰራሉ ማለት ነው። እና እነሱም ነገሮች ይቀንሳሉ የቆዳ አስም ታካሚዎች ላይ። ተጨማሪ አንዳንድ ጠቃሚ ፕሮቲኖች ለኢንፌክሽን እንዳንጋለጥ የሚያደርጉ ፕሮቲኖች አሉ፣ ኢንዛይሞች አሉ። እነሱም ኢንዛይምና ፕሮቲኖች ይዛባሉ ወይም ይቀንሳሉ። እሱ የውጭኛው አሁን የቆዳችን የውጭኛው ክፍል ላይ ባለው ማለት ነው። ሁለተኛው ደግሞ ይሄ በሽታ የመከላከል ስለዚህ ቆዳ ላይ የሚኖረው ችግር ማለት ቆዳው ተጋላጭ መሆን ለኢንፌክሽንም ሊሆን ይችላል፣ ለመድረቅም ተጋላጭነት ብለን አንድ ላይ ሰመራይዝ ማድረግ እንችላለን። አዎ እነኚህ ነገሮች በማነሳቸው ምክንያት ለድርቀትና ለኢንፌክሽን የተጋለጠ ይሆናል። ሁለተኛው በሽታ እንዲከላከልን የምንለው ይሄ ኢሚዩኒቲ የምንለው ላይ የመዛባት ነገር ይኖራል ማለት ነው። አሁን አንዱ ይሄ IgE የምንለው አለ አይደለ? ብዙ ጊዜ የአስም እንደዛ አይነት ከአለርጂ ጋር ተያይዞ ተጋላጭነት ያላቸው ሰዎች ላይ ይጨምራል IgE። እና ይሄ IgE የአቶፒክ ደርማታይትስ ወይም የቆዳ አስም ታካሚዎችም ላይ 70% ላይ የጨመረ ሆኖ ነው የሚታየው። ስለዚህ ለአለርጂዎች ምላሽ የመስጠት ቴንደንሲ ወይም ለአለርጂ ከውጭ ለሚመጣ ነገር ሰውነቱ ያ ሰው ምላሽ የመስጠት ቴንደንሲ ያለው ማለት ነው። እንደዛ ነው የሚሆነው። ይሄኛው አንድ ደግሞ የሚያያዘው ምንድነው ቆዳ አስም ታካሚዎችን ብዙ ጊዜ የምንጠይቃቸው ጥያቄ ራስዎት ላይ ወይ ደግሞ እናት አባት ይዘዋቸው የሚመጡ ህጻናትም ከሆኑ እናት አባት ላይ በቤተሰብ ወንድም እህት አጎት አክስት ላይ የአስም ወይም ደግሞ ይሄ ሲሸታው የሚያፍነው የሚያስነጥሰው ሰው ነበረ ወይ ብለን ነው። እና ይሄ ነገር ትንሽ ከቤተሰብም ጋር የመያያዝ ነገር አለው፣ በዘርም የሚመጣ ነገር አለው ማለት ነው። እና ሌሎች ደግሞ ለእንደዚህ ለኢሚዩኒቲ ወይም ለበሽታ መከላከል የሚጠቅሙ መልእክተኞች ሳይቶካይንስ የምንላቸው አሉ አይደለ? የእነሱ መዛባቶችም ለቆዳ አስም ተጋላጭ ያደርጋል። ሶስተኛው ኢንቫይሮንመንት ወይም አካባቢያችን ላይ ያሉ ነገሮች ናቸው። ከነሱ የመጀመሪያው የአየር ንብረት ነው። የአየር ንብረት በጣም ሞቃት ሲሆን ወይ ደግሞ ደረቅ የአየር ንብረት፣ ቀዝቃዛ የሆነ የአየር ንብረት ላይ ኤክስትሪምስ ነው የሚባለው። ሁለቱም ላይ በጣም የበዛ ነገር ሲሆን ቆዳ አስም ተጋላጭነት ይጨምራል። ሌላው ሳሙና ነው። ስለዚህ አሁን አካባቢን በመቀየር አንዳንድ ጊዜ ሊስተካከል ይችላል ማለት ነው። ይሄ የቆዳ ችግር ከሶስት ውስጥ አንዱ የአየር ኢንቫይሮንመንት በመሆኑ ኤክስትሪምስ ኦፍ ዌዘር ነው ማለት ከፍተኛ ሲሆን ያ ነገር አሁን ለምሳሌ ቅዝቃዜ ወቅት የሆነ ሰዓት አለው አይደል? በአመት ውስጥ እዛ ሰዓት ላይ ሜቢ መቀየር ከተቻለ መሞከር ጥሩ እንትን ነው። ሌላው ምንድነው ሳሙናዎች አሁን ለምሳሌ በማንኛውም ሰው ለፊቱ ነው እንጂ ለገላው ብዙ አይጠነቀቅም አይደለም? በማንኛውም ሳሙና ይታጠባል። ግን ስቲል ቆዳችን የራሱ የሆነ ይሄ ፒኤች የምንለው አሲዲክ ነው ወይስ አልካላይን ነው የምንለካበት አለ አይደለም? ቆዳችን ትንሽ ወደ አሲዲክ ያዘነብላል ፒኤቹ። እና ይሄ ሳሙናዎች ብዙ ጊዜ ያሉ ሳሙናዎች ባርሶፕ የሚባሉት አይነት ሳሙናዎች ደግሞ አልካላይን ነው ፒኤቻቸውና እሱ ነገር ያን ነገር መዛባቱ ለቆዳችን ብዙ ነገሮች ላይ ተጽዕኖ ይፈጥራል ማለት ነው። ሌላኛው ደግሞ ቤት ውስጥ ያሉ አቧራዎች ከአቧራ ጋር ተያይዞ አንዳንድ የተዋህሲያን ነገሮች ሊኖሩ ይችላሉ እና እነሱም የራሳቸው ተጽዕኖ ይኖራቸዋል። አሁን አይ ቲንክ ሰው ኢንተርቪን ሊያደርግ የሚችለው ያው አፈጣጠሩ ላይ ሊሆን አይችልም። ያው ኦሬዲ በዘር የሚመጣውን ነገር ያው እሱን መቀየር አይቻልም። ቆዳ ላይ የሚኖረውን ችግር ያው ያፈጣጠር ችግር ስለሆነ እሱን መቀየር ይችላል። ግን አትሊስት አካባቢውን ግን መቀየር ይችላል። ስለዚህ ሳሙና አጠቃቀም ላይ እና ያው እነዛ ተዋሳይኖችን የሚጨምሩ ነገሮችን እና ደግሞ በተጨማሪ ያው አካባቢ ቅድም ያልነውን የአየር ኤክስትሪም የሆኑ ቴምፕሬቸሮችን ነገሮችን አሁን ለምሳሌ ቤት ውስጥ ሙቀት ሲሆን ማነው ቅዝቃዜ ሲሆን ቤቱ ሙቅ እንዲሆን ብለን ውጭ ሀገራው ራዲያንት ሊለኮስ ይችላል። ቤት ውስጥ የሆነ ሙቀት የሚፈጥሩ ነገሮች ይደረጋሉ። እነዛ ነገሮች እርጥበቱን ከኖርማል ከአየር
ከአካባቢው አየር ላይ እንትን እያሉት ነው የሚሄዱት፣ እየቀነሱት ነው የሚሄዱት። ከአየር ላይ እርጥበት መቀነሱ በራሱ ደግሞ ቆዳችንን ለድርቀት ያጋልጠዋል ማለት ነው። እና ኢቭን እንደዚህ አይነት ነገሮችን ራሱ አሁን ባለባበስ ማስተካከል ይቻላል አይደል? ብርድን እንደዛ አድርገን መቀየር እንችላለን። ሌላ ከውጪ ካሉት አዋራዎች ቅድም ያልናቸው አባራዎችን ቤትን በደንብ ማጽዳት፣ ይሄ እንደዚህ አንዳንድ አባራ ሊይዝ የሚችሉ ነገሮችን በተደጋጋሚ እያወጣን እያራገፍን ቢጸዳ ጥሩ ነው። ሌላኛው በቤት ውስጥ እንትን ጨዋማነት ያለው ውሃም ያጋልጣል ተብሎ ይታሰባል። ሌላ ደግሞ አለርጂኖች የሚባሉት ለምሳሌ አየር ላይ ያሉ እንደ ፖለን አይነት አለርጂኖች እና የምግብ አለርጂ። ግን እዚህ ጋር አሁን አንቺ ምን አይነት ኮንሰምፕሽን ላይ የምግብ አለርጂ ከዚህ በፊት እኔ የማውቀው የነበረው የምግብ አለርጂ ጋር ሪሌትድ እንደሆነ ነው። በጣም ጥብቅ የሆነ ግንኙነት እንዳለው አድርጌ ነበር የማስበው። አይ ቲንክ አሁን ላይ ግን አይ ቲንክ ያየሁት ነገር ብዙ ሪሌትድ ላይ ይችላል። እንቁላል በልቼ ነው እንደዚህ ወጣብኝ ምናምን ይባላል አንዳንድ ጊዜ። ብዙ ነገር ነበር የሚባለው። በቃ እኔ እንደዚህ አይነት አለርጂ አለብኝ፣ እንቁላል፣ የወተት እንደዛ ነገሮች አሉ። ሊያጋጥም ይችላል፣ አይችልም ማለት ሳይሆን፣ ግን የምግብ አለርጂ ከቆዳ አስም ጋር ያለው ተያያዥነት እስከ 30% የሚጠጋ ብቻ ነው። እሱ በላብም ቆዳ ላይ በሚደረግ ምርመራም የተረጋገጠው ማለት ነው። ስለዚህ ይሄ ነገር በደንብ መጥራት አለበት። ለምን አሁን አንድ ልጅ ለወተት ለእንቁላል አለርጂ ነው ብለን ወተትና እንቁላል ብንከለክለው በጣም ተጽዕኖ ከባድ ስለሚሆን ልክ ነው። በጣም እድገት ላይ በጣም ተጽዕኖ ያሳድራል። እነዚህ ጥሩ ፕሮቲን ያላቸው ምግቦች ናቸውና በሱ ተሳቦ መቅረት አንለስ በእርግጠኝነት ያ ነገር አለው የምግብ አለርጂ አለው ተብሎ ካልተረጋገጠ አሁን ቴስቶች እናደርጋለን። አንድ ነገር ለዛ ነገር አለርጂ አለው የለውም የሚሉ ቴስቶች አሉ። በሱ ካልተረጋገጠ በስተቀር ከሱ ጋር ያይዞ ማቆም ትንሽ የሚከብድ ይመስለኛል። አሁን አንድ የምግብ አለርጂ እንድንጠረጥር የሚያስደርግ ነገር እያከም ነው ምንም ለውጥ ማያመጣ ከሆነ የሚመላለስ ከሆነ እየባሰ የሚመጣ ከሆነ የምግብ አለርጂ መጠርጠርና እንዳልሻ ስኪን ፓች ቴስቶችን ማድረግ ይቻላል። ሌላ ደግሞ ኦራል ፉድ ቻሌንጅ የሚባል አለ። ይሄ ምንድነው? ያንን ያመጣል ብለን ያሰብነው ምግብ አቁመን ሲቆም ያ ነገር ይጠፋል ወይ የሚለው ማየት፣ ከዛ ደግሞ ወይ ቀስ እያለን ኢንትሮዲዩስ ስናደርገው ይመጣል ወይ የሚለው ከሐኪም ጋር በመሆን ማለት ነው እነኛን ነገሮች መስራት ይቻላል። ደም ውስጥ ይሄ IgA ያልነው የአስም ተጋላጭነትን የቆዳ አስምም ሁሉንም ከአለርጂ ጋር የተያያዙ ነገሮች ተጋላጭነትን የሚያሳየውን አንቲቦዲ ቴስት ማድረግ መለካት ይቻላል። በጣም ያው አስፈላጊ ባይሆንም የአይጂኡ ግን እንደ አንድ ድጋፍ ለመስጠት እሱን ቴስት ማድረግ ይቻላል። አሁን አቶፒክ ደርማታይተስ ያው ብዙ ጊዜ ያው ክሊኒካሊ ነው የምናውቀው አይደለ? ታካሚዎችን ስናይ በሚነግሩን ምልክቶች እና በምናያቸው ምልክቶች ነው የምናውቀው። ምርመራ አለው ግን ይሄ ነው አይደለም ተብሎ በእርግጠኝነት የሚነግረን በደምም ሆነ ከቆዳ በሚወሰድ ነው። በእርግጠኝነት የሚነግር ምርመራ እኔ ማለት ከምርመራ ይልቅ በዶክተር በሚያየው ነገር ላይ በሐኪም በመታየት የሚረጋገጥ ነገር ነው። ለምን ክሊኒካሊ የሚባለው ነገር አይተ ነው የምንለየው ነገር ስለሆነ በተለይ ቆዳ ሐኪም ከብድ ነገር አይደለም በጣም ታይቶ ለማወቅ። ግን አንዳንዴ የማይድንና በጣም የሚያስቸግር አይነት ከሆነ ተጨማሪ ከቆዳ በሚወሰዱ ምርመራዎች ያው ሌላ ነገርም ከሆነ ቼክ ማድረግ ይቻላል። ግን እሱ ብዙ ጊዜ የሚያጋጥም ነገር አይደለም። እና አሁን ደግሞ ወደ ሕክምናው እንሂድ። መጀመሪያ ላይ ታካሚዎችን ምን ይጠብቃሉ የሚለውን ነገር በጣም ይሰመርበታል አይደለ? ያው ሚድን ነገር አይደለም። አቶፒክ ደርማታይተስ የሚመጣ የሚሄድ አይነት ነገር ነውና ይታከማል ከማለት ሲያገረሽ በሚያገረሽበት ጊዜ ያው የማገርሸቱን ነገር ይታከማል ነው እንጂ ሙሉ በሙሉ
ከዛ ነገር ይፈወሳል ማለት አንችልም አይደል? ስለዚህ ስለ ሕክምናው ደግሞ እናውራ። አዎ የሚመላለስ ነገር እንደመሆኑ በቃ ዛሬን ከታከመ በኋላ በቃ ድኗል የሚባል ነገር አይደለም። ስለዚህ ታካሚዎች በደንብ ይህንን ነገር በደንብ ማስረዳት ይኖርብናል ማለት ነው። የሚመላለስ ህመም መሆኑን ረዥም ጊዜ ሊቆይ የሚችል መሆኑን ማስረዳት ይኖርብናል። ጥሩ ነገር ግን ህጻናት ላይ የሚወጣው በአብዛኛው በዛው በህጻንነታቸው እድሜ የመዳን እድል አለው። የሆነ ያህሉ እስከ ትልቅ እድሜያቸው ድረስ ሊቀጥል ይችላል። ከዛ ደግሞ በትልቅነት እድሜያቸው ደግሞ ለመጀመሪያ ጊዜ የሚጀምራቸው ይኖራሉ። ብዙ ጊዜ ይሄ ከአስም ጋር ከአለርጂ ጋር የተያያዘ አይነት ያላቸው ሰዎች እስከ ትልቅ እድሜያቸው ድረስ ይሄ ምልክቱ የቆዳ ስም ምልክት አብሯቸው ሊቀጥል ይችላል። እንደዛ የሌላቸው ደግሞ ብዙ ጊዜ በልጅነታቸው የሚታየው አይነቱ ነው። በልጅነታቸው የሚጀምራቸው ከቆዳ ስምና ከአለርጂ ጋር ብዙ ተገናኝነት ወይም ተያያዥነት የሌለው ነገር ታይፕ ነው እና እሱኛው ብዙ ጊዜ በልጅነት የመጥፋት ነገር አለው። በጣም ጥሩ። ኦኬ፣ ስለዚህ እስቲ ስለ ህክምናው እናውራ። በሰፊው እናውራ ስለ ህክምናው። ምን ህክምናዎችን ነው የምናደርገው? ያው የቆዳ ስም እንደየደረጃው ይታከማል። የሚታዘዙ፣ የሚቀቡ፣ የሚዋጡ፣ በመርፌ የሚሰጡ ሌሎችም አይነት ህክምናዎች ይኖራሉ። የመጀመሪያውና ዋናው ግን ስለ ህመሙ በደንብ ለታካሚዎቻችን በደንብ መንገር፣ ስለ ተመላላሽነቱ ረዥም ጊዜ የሚቆይ መሆኑን መንገር ይኖርብናል ማለት ነው። ስለዚህ እሱን ማስረዳት፣ ሌላው ደግሞ ምን ይቀሰቅሰዋል የሚለውን ነገር ማስረዳት ይኖርብናል። የሚቀሰቅሷቸውን ነገሮች በደንብ እሱም መንገር፣ ሌላው ደግሞ እንዴት ገላቸውን መታጠብ እንዳለባቸው። አንድ ያው የሚያስነሳው ነገር እሱ ስለሆነ ከሰውነታችን ጋር ካለው እርጥበትና የቅባት ቆዳችን ላይ ካሉ ሊፒድስ ጋር በተያያዘ ስለሆነ እንዴት መታጠብ አለብን የሚለው ነው። ስለዚህ ከሳሙና አመራረጥ ስንጀምር ፍሬግራንስ ፍሪ እና ነን ሶፕ ክሊንዘር፣ ሽታ የሌላቸው ሽታ የሌለው ክሊንዘር ቢሆን ይመረጣል። ሽታ የሌላቸውና እና ነን ሶፕ የሆኑ ወይም ይሄ እንትን ሳሙና ያልሆኑ ሳሙና ያልሆኑ ማለት የሆነ አልካላይን ነገር አለ አይደል? ኖርማል ሳሙና ለማጥራት በሚል ባር ሶፕ ወይም ለምሳሌ ሶሊድ ጠጣሪ ሆኖ ሳሙና ማለት ነው። ብዙ ጊዜ አለ። ግን ኢቭን አሁን ግን ነዶቭ ምናምን የተሻሉ ናቸው። ሞይስቸራይዚንግ ኢፌክት አላቸው። ባር ሶፕም ሆኖ ዶቭ ሳሙና በጣም ሪኮመንድ የምናደርገው ነው። እንትን ማለት ነው ለቆዳ ስም ታካሚዎች እና እነኛም መጠቀም ጥሩ ነው። እጥበት ላይ አሁን የመታጠብ ላይ አሁን አንዳንድ ጊዜ የሚመከረው ቶሎ መታጠብ ይመከራል። አንዳንድ ጊዜ ደግሞ አትታጠቡም ይባላል አይደለ? በሳምንት አንዴ ወይ በ15 ቀን አንዴ የትኛው ነው የተሻለ የሚሆነው? አዎ ምንድነው ከኛ ሀገር አንጻር በጣም ቆዳችን ላይ እንደዚህ አንጠነቀቅም ተብሎ ስለሚታሰብ ወዲያው ቅባት የመቀባት ችግር ይኖራል ተብሎ ስለሚታሰብ በሳምንት 2 እንደዚህ ብትታጠቡ ብዙ ባትታጠቡ እያልን እንመክራለን። ድሮም እንደዛ አይነት እሳቤ ነበረ። አሁን ላይ ግን የቆዳ የመታጠቡ እንትን ሳይሆን ድግግሞሽ ሳይሆን በየቀኑ መታጠብ ይችላሉ የሚሉ ነገሮች አሉ። በተለይ አሁን ኢንፌክሽን ያለው ሰው መታጠብ ይኖርበታል አይደል? እና እንደዛ ነገሮች አሉ። ግን ዋናው ምንድነው ስንታጠብ በምን አይነት ውሃ ነው የምንታጠበው? በጣም በፈላ ወይ ደግሞ በጣም በቀዘቀዘ መሆን የለበትም። ሌላው ደግሞ ለብ ባለ ነገር ለብ ባለ ውሃ በጣም እንደዚህ በጣም ፍትግ አድርገን ለረጅም ጊዜ የቆየ ሻወርም አይመከርም። ሌላው ደግሞ ባዝ የሚጠቀም ከሆነ ባዝ ውስጥ እንደ ኦትሚል አይነት ነገሮች መጨመር ቆዳችን በደንብ ማለት ነው። ይሄ ኦትስ የሚባለው አጃ አይነት መጨመር ቆዳችን በደንብ እርጥበት እንዲይዝ ያደርገዋል እና እሱም አንድ ጠቃሚ ነገር ነው ማለት ነው። ከወጣም በኋላ ስናደርቅ ከላይ ይሄ በጣም ድርቅ አለ ማድረግ ከላይ ውሃውን ብቻ እንደ ማድረቅ ነገር አድርጎ ወዲያውኑ በተቻለን ፍጥነት ቅባቱን መቀባት ለዛለም ለማለስለሻነት የምንጠቀመውን ቅባት ወዲያውኑ መቀባት። እዛው መታጠቢያ ቤት ማስቀመጥ ጥሩ ይመስለኛል። በጣም ቶሎ ለመቀባት።
ለምን ሳይደርቅ አሁን እንዳልሽው ቀስ በቀስ እንደዚህ እየቆየን በሄድን ቁጥር ያ እርጥበት ቆዳችን አግኝቶት የነበረው እርጥበትም እየተነነ በጣም እየደረቀ ነው ቆዳችን የሚመጣው ማለት ነው። ወዲያውኑ አፕላይ ማድረጋችን ወይም መቀባታችን ጥቅሙ እዚህ ጋር ነው። ሌላ ያየሁት በብሊች ወይንም በረኪናን መጠቀም ለአቶፒክ ደርማታይተስ ጥሩ ይሆናል። እንደውም አንዳንድ ጊዜ ዋና ሲዋኙ ልጆች ትንሽ ይሻላቸዋል የሚል ነገርም አይቻለሁ። አዎ የአቶፒክ ደርማታይተስ ቆዳቸው አንደኛው ሌላ ከውጭ የሚመጣው ከኢንቫይሮንመንት ወይም ከአካባቢ ያለው ተጽዕኖ ምንድነው? ቆዳቸው ላይ ከሌላው ሰው በተጨማሪ ስታፊሎኮከስ ኦሪየስ የምንለው ባክቴሪያ አለ አይደለ? በሱ በደንብ ቁጥሩ የመጨመር እና ኮሎናይዝ የመደረግ ነገር አለ የአቶፒክ ደርማታይተስ ፔሸንቶች ላይ ማለት ነው። እና ይሄም ለሌላ የቆዳ ኢንፌክሽኖች ያጋልጣቸዋል። እዛው ላይ ሰውነታቸው ላይ የኢንፍላማቶሪ ፕሮሰስ ወይም ያለው የመቆጣት ነገር እንዲባባስ ያደርጋል። እና ብሊች ባዙ ጥቅሙ ምንድነው? የዚህን የስታፊሎኮከስ ኦሪየስ የባክቴሪያውን መጠን ለመቀነስ ነው። ያው በራሱ የሚዘጋጅበት አዘገጃጀት አለው። ያው ሙሉ በውሃ በምን ያህል ውሃ መደረግ እንዳለበት ያው ሐኪሙ ይነግራቸዋል። አዎ በሐኪም ትእዛዝ መሰረት ነው መሆን ያለበት እና አስፈላጊም ሆኖ ሲገኝ ቢሆን ጥሩ ነው። ለምን ሲበዛም ኢሪቴት ላይ ያደርግ። አሁን ለምሳሌ ጤነኛ የሆነ ምንም አይነት ኢንፌክሽን የሌለው አቶፒክ ደርማታይተስ ታካሚ ብሊች ባዝ ቢያደርግ ኢሪቴት ነው የመደረግ። ቆዳው እኮ ክፍተት አለው ኦልሬዲ አይደለ? እና ሊያቃጥለው እና የበለጠ ደግሞ ሊጎዳውም ስለሚችል ምን ያህል በረኪና ምን ያህል ውሃ መሆን ልኬቱንም በደንብ መታወቅ አለበት። በጥንቃቄ መደረግ አለበት። ዝም ብሎም ደግሞ ባይደረግ ጥሩ ነው። ከሐኪም አማክሮ ቢሆን ይመረጣል። ቢሆን ጥሩ ነው። ስለዚህ እስቲ ደግሞ ስለ ማለስለሻዎች እናውራ። ቅባቶቹ ብዙ ጊዜ እንደ ማለስለሻ ነው አይደለም የምንጠቀመው ቃል? ማለስለሻና እርጥበት የሚሰጡ አይነት ክሬሞችን፣ ሎሽኖችን መጠቀም እንችላለን። ተጨማሪ ደግሞ ቫዝሊንና ፓራፊን ብዙ ጊዜ እንደውም እኛ የምናዘው ቫዝሊንና ፓራፊን ነው። ይሄ እርጥበት የሚሰጡ ያልኩሽ ጥቅማቸው ምንድነው? ለቆዳችን ያን ናቹራል ሆኖ በተፈጥሮ ያጣውን ያንን እርጥበት የመስጠቱን የማጣቱን ነገር በዚህ በሞይስቸራይዘር በሚባሉት እንተካለታለን ማለት ነው። ሌላኛው ደግሞ ማለስለሻ የምንላቸው ኢሚሞሌንት የሚባሉት እነሱ የቅባትነት ኮንቴንት ያላቸው በፈሳሽ ፓራፊን ሊሆን ይችላል። ወፈር ያለ ደግሞ ቫዝሊን እነሱን መጠቀም እንችላለን። አሁን ከክሬምና ከሎሽን ብንጀምር ከሎሽን ይልቅ ክሬም ሞር ፕሪፈርድ ነው። ለምንድነው? ክሬም ውስጡ ያለው የኦይል ኮንቴንት ይበዛል፣ የወተር ኮንቴንቱ ደግሞ አነስ ይላል። ቅባትነቱ ይጨምራል ክሬም ሲሆን። ሎሽን ግን የወተር ኮንቴንቱ ነው የሚበልጠው ከኦይል ኮንቴንቱ ማለት ነው። ስለዚህ ክሬም ነው ሞር ፕሪፈር የምናደርገው እንደ እርጥበት እንዲሰጠን ለመጠቀም ማለት ነው። ሌላ ቫዝሊኑ ደግሞ ይሄ የቆዳችን ላይ ያለው እርጥበት እዛው ተጠብቆ እንዲቆይ ያደርገዋል፣ እንዳይተን ያደርገዋል። እና እሱም የራሱ ጥቅም አለው ቫዝሊን ማድረጉም ማለት ነው። ስለዚህ ማለስለሻ ቅባቶቹን እየደጋገሙ በቀን ቢቻል ብዙ ጊዜ ቢጠቀሙ ጥሩ ነው። በትንሹ ግን 2-3 ቢያደርጉ ጥሩ ነው። የበለጠ ጥሩ ለውጥ ያዩበታል ቆዳቸው ላይ እና እነኚህን የቆዳ እንክብካቤ መንገዶች በደንብ በመተግበር ራሱ ብዙ ለውጥ ማየት ይቻላል። ስለዚህ ደግሞ አሁን ስለ መድኃኒቶቹ እናውራ። ቆዳ ላይ የሚቀቡ መድኃኒቶች አሉ። ስለሱም እስቲ እናውራ። አው ይሄ ሽፍ ብሎ የሚታየው ነገር ሲወጣ የማሳከኩ ምልክት ሲኖር የሚታዘዙ የሚቀቡ መድኃኒቶች አሉ። ከሚቀቡት ብንጀምር አሁን የሚቀባው ቶፒካል ስቴሮይድ የምንላቸው አሉ። ምንድነው? ማሳከኩንም ይቀንሰዋል። ይሄ የመቆጣት ከታች ያለውን ህመሙ የተቀሰቀሰበትን የመቆጣትን ነገርም ይቀንሳል እና ቶሎ ለውጥ እንዲመጣ ያደርጋል ማለት ነው። ቶፒካል ስቴሮይዶች በታካሚ ዝም ብለው ተገዝተው ባይደረጉ ይመረጣል። ሐኪም ጋር ቀርበው ለምን እንደየእድሜው እንደየቦታው የሚታዘዘው ቶፒካል ስቴሮይድ ስለሚለያይ አሁን ፊት ላይና እጅ ላይ የሚታዘዘው አንድ አይነት ቶፒካል ስቴሮይድ አይደለም።
ሳይድ ኢፌክት አሁን የእጁን ለፊት ቢጠቀሙ ሳይድ ኢፌክት ይኖረዋል። እንደየህመሙ ደረጃ ደግሞ ጠንከር ያለ ሊታዘዝ ይችላል፣ መካከለኛ ሊታዘዝ ይችላል እና እሱን ነገር ዶክተር ጋር መተው ቢታዩ ጥሩ ነው። ሳይድ ኢፌክቶቹን በብዛት ምን ናቸው? ሳይድ ኢፌክቶቹ የወጣ ቦታ ላይ ከተጠቀሙት ሳይድ ኢፌክቱ በጣም ሳይድ ኢፌክት ከሳይድ ኢፌክት ይልቅ ጥቅሙ ነው በቃ በአብዛኛው የሚታየው። አሁን ይሄ የቆዳ ስም ሽፍታው ያለበት ቦታ ላይ ብዙ ጊዜ የመፍራት ነገር አለ እውነት ለመናገር ሐኪሞች ላይ በጣም ትንሽ ጠንካራውን ነገር ለማዘዝ ትንሽ እንፈራለን እና የቆዳ ሐኪሞች ናቸው ብዙ ጊዜ ደፍረው ጠንከር ያለውን መድኃኒት የሚያዙት ሳይድ ኢፌክቱን በመፍራት። አዎ መፍራቱና መጠንቀቁን እንደ መጥፎ ነገር አላየውም። ለምን ቶፒካል ስቴሮይድ ሌላ ነገር ላይ ሲደረግ የሚያብስባቸው አሁን ለምሳሌ ኢንፌክሽን ላይ ቢደረግ ያባብሳል አይደለም? የፈንገስ ኢንፌክሽን ላይ ቢደረግ እንደ ጭርት አይነት ነገር ላይ ቶፒካል ስቴሮይድ ቢቀባ ያባብሳል። ስለዚህ እሱን በማሰብ ለማዘዝ ይሄ ትንሽ መጠንቀቁ እንደ ጥሩ ነገር ነው የማየው። ግን ለችግሩ አሁን ይሄ ነገር የቆዳ ስም ነው ተብሎ የተለየ ነገር ከሆነ በእርግጠኝነት የታወቀ ነገር ከሆነ ለውጥ ነው የሚያመጣው። ሌላ ተጽዕኖ ሊኖረው የሚችለው መድኃኒቱ ምንም የሌለበት ቦታ ላይ ብንቀባው ረጅም ጊዜ አሁን ለሌላ ነገር ለሌላ ፐርፐስ አሁን ለምሳሌ አንድ ሰው ያ የቆዳ ስም የነበረበት ቦታ ላይ ሲቀባው ዳነለት፣ ጥቁረቱ ቶሎ ጠፋለት ምናምንና ሌላ ጥቁረት ያለበት ቦታ ላይ ወስዶ ቢቀባው ስቴሮይዱን ቆዳውን ሊያሳሳበት ይችላል፣ ደም ስር እንዲያወጣ ሊያደርግ ይችላል እና ከኋላው ያንን ነገር ያመጣው ምንድነው የሚለውን ነገር ሳናረጋግጥ መቀባታቸው። አይ ብዙ ጊዜ ደግሞ ኦቨር ዘ ካውንተር አለ ገበያ ላይ ብዙ ጊዜ ደግሞ ይታዘዛል አይቻለሁ። እንደዛም ደፍሮም በጣም የማዘዝም ነገር አለ አንዳንድ ሰዎች ላይ፣ አንዳንድ ሰው ደግሞ መፍራትም አለና አሁን የተደረገው ገለጻ ጥሩ ይመስለኛል ለኛም ለባለሙያው። ኦኬ ስለዚህ እሺ ሌሎችስ የሚቀቡ መድኃኒቶች እነ ካልሲዩሪን ኢንሂቢተር አሉ እዚህ ሀገር? አዎ ሌሎች ብዙ የሚቀቡ አሉ፣ ግን ከዚህ ሀገር ላይ የምናገኛቸው ብዙ ጊዜ ቶፒካል ስቴሮይድ አሁን የጠቀስኳቸውንና ቶፒካል ካልሲዩሪን ኢንሂቢተር የሚባሉት ናቸው። ቶፒካል ካልሲዩሪን ኢንሂቢተሮቹ ቆንጆ እንደ ቶፒካል ስቴሮይድ ተመጣጣኝ አይነት ውጤት ያላቸው አይነት ናቸው። ግን ከዋጋ አንጻር ብዙ ጊዜ አናዛቸውም። እነሱ በጣም ኤክስፔንሲቭ ናቸው። ብዙ ጊዜ ልናዝ የምንችለው የስቴሮይድ ሳይድ ኢፌክት ወይም የጎንዮሽ ጉዳቱ አስቸጋሪ በሆነበት ሰዓት ልናዘው እንችላለን። አንዳንዴ ደግሞ አይን ዙሪያ አካባቢ ቆዳው ሳሳ ስለሚል ቶፒካል ስቴሮይድም የምናዝበት ጊዜ አለ። ዊክ የሚባሉትን ወይም ደካማ የሚባሉትን በጣም ኃይለኛ ያልሆኑትን የሚቀቡ ስቴሮይዶች የምናዝበት ጊዜ አለ። ግን አፎርድ ማድረግ የሚችል ሰው ከሆነ ካልሲየም ኢንሂቢተሩ ነው መድኃኒቶቹ ታክሮሊመስ አለ፣ ፒሚክሮሊመስ አለ። እዚህ አቬለብል የሆኑት ታክሮሊመስ በተለይ አለ። ለሌላም ነገር ስለሚታዘዝ ታክሮሊመስ አለ። ኦኬ ሌላስ የሚዋጡ መድኃኒቶች? የሚቀቡትን እንደዛ ከሞከርን በኋላ ከሐኪም ጋር በመነጋገር የሚቀቡትን ባይዘዌይ በተለያዩ አይነት አጠቃቀሞች ልንጠቀማቸው እንችላለን። አሁን ለምሳሌ ይሄ ዌት ራፕ ቴራፒ የሚባለው አይነት አለ አይደለ? እሱን እንደ አንድ ቆዳ እንክብካቤ ሜተድ በጣም ዌት ራፕን ለሁሉም የቆዳ ስም አናዘውም። ብዙ ሰውነት ክፍልን ያጠቃ ለሕክምና ያስቸገረ ከበድ ያለ የቆዳ ስም ከሆነ ዌት ራፕ ግን ብዙ ከባድ አይመስለኝም። ጥበት ያለውን ጨርቅ ወይም ጉዝ አድርጎ ከዛ በደረቅ ጨርቅ ጠቅልሎ ለ8 ሰዓታት ምናምን ማቆየት ነው አይደለ? ሜተዱ እንደዛ ነው። ዌትራፑን ማድረጉ ከብዶ ሳይሆን ግን ዌትራፑ የራሱ ሊያጋልጥ አሁን እንደዛ ኦክሉድድ ሆኖ ሲቆይ ለኢንፌክሽን ሊያጋልጥ ይችላል እና አስፈላጊ ሆኖ ያው ካልተገኘ እንትን ማድረጉ። ስለዚህ ደረጃውን እየጠበቀ ከሚታዘዙ ነገሮች ናቸው። ከቆዳ ሐኪም ጋር በመመካከር የሚደረግ ነገር ነው። ሌላው ደግሞ ኢቨን ስቴሮይዱ አንዳንዴ ከዚህ በዌትራፕ አንድ ላይ አድርጎ ከታች አድርጎ የማድረግ ነገር አለ። ግን ስቲል እሱንም ቢሆን በዶክተር ሪኮሜንዴሽን ታይቶ ምን ያህል ደረጃ ላይ ነው በሐኪም ታይቶ ነው የሚደረገው። ስቴሮይድን ለማዘዝ ራሱ ትንሽ
ይከብዳል አንዳንድ ጊዜ ያው የራሱ የሆነ ሳይድ ኢፌክት ስላለው ስቴሮይዱ ታካሚዎች እንዲህ በቀላሉ መውሰድ የለባቸውም። ከሐኪማቸው ጋር ተመካክረው ነው መገኘትም የለበትም። በእርግጥ ግን አንዳንዴ እንደዚህ አይነት ነገርም አጋጥሞኝም ስለሚያውቅ ነው በራሳቸው እንደዚህ አይነት ነገሮችን መውሰድ። ያጋጥማል በጣም በመድኃኒት ቤት ላይ ራሱ አንዳንዴ እንዳልሽው ኦቨር ዘ ካውንተር ከፋርማሲ ገዝተው ራሳቸው የመጠቀም ነገር አለና እሱ አይበረታታም። ኦኬ ሌላ ተጨማሪ መድኃኒቶች ተጨማሪ እንትን የፀሐይ ብርሃን ጨረር ሕክምና ወይም ፎቶቴራፒ ሊደረግ ይችላል። እሱም ልጆች ላይ እናደርገዋለን እኛም ተመሳሳይ ነው። ጨቅላ ህጻናትን የሰውነታቸው ላይ ቢጫ ሲሆን በቢሊሩቢን አማካኝነት እሱን እንጠቀማለን። አንድ አይነት ነው። ሞር እኛ የምንጠቀመው ዩቪኤ ያላቸው ወይ ዩቪቢ ያላቸው አይነት ጨረሮች ከፀሐይ ብርሃን ውስጥ ዩቪኤ እና ዩቪቢን ወጥቶ የሚያወጣ አይነት ላምፖችን እና እንደዚህ አይነት ዲቫይሶችን ነው። አላማው ምንድነው? ኖርማሊ ይሄ የቆዳ አስሙ ውስጥ ያለው ውስጥ ላይ ይሄ ህመምን የሚከላከሉት ሴሎች የመዛባትና ከልክ በላይም ትንሽ የመብዛት ነገር ሊኖር ይችላል ከቆዳ ስር ማለት ነው። ቆዳ ይሄ ፀሐይ ብርሃን ጨረሩ ደግሞ እነኛን ነገሮች ሴሎች ወይም ይሄ ኢሚዩኒቲው ትንሽ ሴሎችን የመቀነስ ነገር አለ። ለዛ ፀሐይ ማሞቅ እስካሁን ድረስ የሚመከርባቸው ሌላ የቆዳ ህመሞች አሉ። አቶፒክ ደርማታይቲስ ላይ ግን ፎቶቴራፒ ነው እንጂ ከማሞቅ ጋር። ሌሎች ማሳከኩ እንዲቀንስ ደግሞ የሚታዘዙ መድኃኒቶች አሉ አይደለ? እንደ ዳይፌናድራሚን፣ ሲትሪዚን ማሳከኩ ሲያስቸግራቸው ታካሚዎች የሚታዘዙ መድኃኒቶች አሉ። እንደ ዳይፌናድራሚን እና ሲትሪዚን ምንድነው የሚሰሩበት ቦታ አንታይ ሂስታሚን ነው የሚባሉት አይደለ? የአቶፒክ ደርማታይቲስ ላይ ያለው ማሳከኩና ይሄ መቆጣቱ ነገር ከሂስታሚን ጋር የተያያዘ አይደለም። ከሂስታሚን ጋር የተያያዙ አይነት ሌሎች የቆዳ ህመሞች አሉ። እዚህኛው ላይ የቆዳ አስም ላይ ከታዘዘ ግን ብዙ ጊዜ ሊታዘዝ የሚችለው ምናልባት ሌሊት ላይ ይሄ ማሳከኩ ነገር የሚረብሻቸው ከሆነ አንታይ ሂስታሚን እንደ ዳይፌናድራሚን ያሉት ዳይፌናድራሚን እንቅልፍም ስለሚያመጣው ለማታ አይነት ስላላቸው በቃ ሌሊት ላይ ሰላም ሆነው እንዲተኙ እንደዚህ ለማገዝ ነገር ነው የሚሆነው። የቆዳ አለርጂ በሰዓቱ ካልታከመ ምን አይነት ችግሮችን ሊያመጣ ይችላል? አንዳንድ ጊዜ መዘግየት ይኖራል በእኛ ሀገር ወደ ሕክምና ከመሄድ በፊት። ቆዳ ደግሞ እንደ በጣም ፕራዮሪቲ የሚሰጠው ነገር አይመስለኝም፣ ቅድሚያ የሚሰጠው ነገር አይመስለኝም በእኛ ባህል፣ በተለይ ልጆች ላይ ሲሆን። አዋቂ እንኳን ትንሽ ለራሱ ስለሚጨነቅ እና ዘግይቶ ወደ ሕክምና ሲኬድ ምን አይነት ችግሮች ሊያመጡ ይችላሉ? በሰዓቱ ካልታከመ ያ የወጣው ነገር እየሰፋ እየተባባሰ ሊመጣ ይችላል። ብዙ ቦታ ላይ መውጣት ነገር ሊኖር ይችላል። ሌላ ደግሞ እዛው ቦታ ላይ ኢንፌክሽን የመፍጠር ነገር ሊኖር ይችላል። ኢንፌክሽኑም ያው የበለጠ እንዲስፋፋና የባሰ እንዲመጣ ያደርገዋል ማለት ነው። ህጻናት ላይ በአብዛኛው ይሄ ነው። እድሜያቸው ከፍ ያሉ ሰዎች ላይ ደግሞ ሳይኮሎጂካሊ ራሱ ይሄ ህመሙ የሚያመጣው የራሱ ተጽዕኖ ጫና፣ የስነ ልቦና ጫና ይኖረዋል። አንዳንድ ቦታ አሁን እጅ ላይ ሊወጣ ይችላል ብዬሻለሁ። እጅ ላይ ውስጥ እጅ ላይ የወጣ ከሆነ ከስራ አንጻር ስራ ሊረብሽ ይችላል። ይሄ የማሳከኩ ነገር በእንቅልፍ ላይ ተጽዕኖ ሊያመጣ ይችላል። በተጨማሪም ደግሞ አንዳንድ ጥናቶች እንደሚያሳዩት ከአንዳንድ የስነ አእምሮ ህመሞች ጋር ሊገናኝ ይችላል። ሌሎች ከቆዳ ህመም ጋር ሊያያዙ የሚችሉ ህመሞች እነሱንም ትንሽ እስቲ ያው እንድናወራ ብዬ ነው። አሁን ህጻናት ላይ ቆዳ ህመም የቆዳ አለርጂ ሲኖራቸው ተያይዞ ደግሞ አስምም ሊኖራቸው ይችላል። አንዳንድ ጊዜ አፍንጫ ላይ ማስነጠስ፣ ፈሳሽ እንዲበዛ ማድረግ፣ ማሳከክ አይነት ነገሮች እንደ ብዙ ሰው ሳይነስ ነው የሚለው ግን ያው የአፍንጫ አካባቢ ላይ ያለ አለርጂ፣ አይን ላይ ማሳከክ፣ እንደዚህ አይነት ነገሮች አብረው ሊመጡ ይችላሉ ብለን እናስባለን። ሌሎች እስከ የቆዳ ችግሮች ሊኖሩ ይችላሉ?
አዎ የቆዳ ህመም ይሄ ቆዳ አስም ያለባቸው ሰዎች ሌላ ተጋላጭ የሚሆኑት ቅድም አንድ እንደ ምክንያት የጠቀስኩት ይሄ ፍላግሪን የሚባለው ነው። የሱ ነገር እጥረት ከሌላም ህመም ጋር ይያያዛል። አንደኛው ኤክታዮሲስ ቡልጋሪስ የምንለው ነው። ብዙ ጊዜ ይሄ በህፃናት ላይ የምናየው እግራቸው አካባቢ ደረቅ የሚሆን የመሰነጣጠቅ ነገር እጅ ላይ ይወጣል። እንደዚህ አይነት ነገር በተለይ በህፃንነት እድሜ ላይ የሚታየው እሱም እንደ አንድ ተያያዥነት እንዳለውና ወደ አቶፒክ ደርማታይቲስም አይነት ነገር ሊወጣባቸው ይችላል። አቶፒክ ደርማታይቲስ ታካሚዎችም ደግሞ የዚህኛው አይነት ነገር ሊኖራቸው ይችላል። እሱ አንድ ነው። ኬራቶሲስ ፒላሪስ የምንለው ደግሞ አለ። እሱኛው እንደውም ስትሮቤሪ ሌክስ በሚባለው ተርም ይታወቃል። ይሄ ጠቆር ያሉ የጸጉር መውጫ ቀዳዳ ላይ አካባቢ የሚታዩ ትንንሽ እብጠቶች በታፋ አካባቢ ይሄ ታችኛው የላይኛው ይሄ ክንዳችን ላይ እዚህ አካባቢ ላይ ዴልቶይድ ሪጅን አካባቢ ላይ ማለት ነው። እንደዛ ነገር ሊሆን ይችላል የሚታየው። ሌላ ከቆዳ ጋር በተያያዘ እንደ ድጋፍ ማለት እንደ ሰፖርቲንግ የምንጠቀምባቸው አሉ። ኢቭን የቆዳ አስምን ለማድረግ ማለት ነው፣ ለማወቅ ማለት ነው። ፊት ላይ አሁን በልጅነታችሁ ይሄ ነጭ የሚሆነው የሚፈረፈረው ነገር አለ አይደለም? ፒትሪያሲስ አልባ ነው የምንለው በሕክምና። ይሄ የህፃናት ፊት ላይ ብዙ ጊዜ እኮ አይጠፋማ ነጭ ነገር የሚፈረፈር እሱ እንደ አንድ ሰፖርቲንግ ነው እንጂ ያው እሱ ያለበት ልጅ ሁሉ የቆዳ አስም አለበት ማለት ግን አይደለም። ሌላ ይሄ እነኚህ የሽፌ አይነት ሽፍታዎች ብዙ ቦታ ላይ ሊወጡ ይችላሉ። አሁን ለምሳሌ የሚያጠቡ እናቶች በተለይ ጡት ዙሪያ አካባቢ ሊወጣ ይችላል ይሄ ሽፍታው። ሌላ እንደዛ አይነት ብቻ ከቆዳ ጋር በተያያዘ ብዙ ቦታ እንደዚህ አይነት የውስጥ እጅ መሰነጣጠቅ ሳይሆን ይሄ መስመር አለው የውስጥ እጅ በራሱ ደመቅ ብሎና ብዙ ሆኖ መታየት ራሱ አንድ ምልክት ነው። ይሄ አይን ዙሪያ ጥቁር የማለት ነገር ያልሽው ቅድም ብለሽ ነበር። እንደዛ እሱኛው ራሱ እንደ አንድ ከቆዳ አስምን ወደዛ ሰጀስት ላይ ያደርግ ወይም ሊደግፍልን የሚችል አይነት ምልክቶች ናቸው። እናትም አባትም እንደዚህ አይነት ነገር ይኖራቸውና ቀጣይ ልጆች ላይ እንዳይኖር የሚደረግ መከላከያ ሊኖረው ይችላል። ይሄ ሪስክ ካለ ያው ቆዳቸውን እየተንከባከቡ መጠበቅ ይችላሉ። ግን ደግሞ እንዳይወጣ በእርግጠኝነት ይሄን ስላደረገ ሊወጣ አይችልም ብለን ደምድመን መናገር ይከብዳል። ግን ቆዳ እንክብካቤውን በደንብ አድርገው ይቀጥሉ፣ የመውጣት ነገሩን የሚቀንሰዋል። ልጆቹ ላይ ቅድመ ጥንቃቄ የቆዳ ማድረጉ በደንብ ጥቅም ይኖረዋል። እንክብካቤ ማድረግ ጥሩ ነው። ጥቅም ይኖረዋል። በጣም አመሰግናለሁ ዶክተር እድላዊት። ያው ጥሪያችንን አክብረሽ ስቱዲያችን ድረስ መጥተሽ ይህንን የመሰለ ሰፊ ገለጻ ስላደረግሽልን በጣም እናመሰግናለን። በሌላም ፕሮግራም እንደዚሁ ተገናኝተን እንደምናወራ ተስፋ አደርጋለሁ። እኔም በጣም አመሰግናለሁ እንግዳ አድርገሽ ስላቀረብሽ። ቴንክ ዩ። ኦኬ፣ እሺ ተመልካቾቻችን ለዛሬ ያዝንላችሁ ፕሮግራም ይህን ይመስል ነበረ። ሰላም ቆዩ። እሺ